የደብዳቤ ጽፋለች። ደብዳቤ ለሀገረ ስብከቱ ግጥም አድርጋ ደብዳቤ ጽፋለች። ዮርዳኖስ ማለት ነው። ሰኔ ቀን ጠቅሳ 2014 አመልካች ዘማሪት ዮርዳኖስ ደረጀ ለዋሽንግተንና ዲሲ አካባቢው ሀገረ ስብከት ሊቀ ጳጳስ ለቅዱስ ሲኖዶስ አባል ለብፁዕ አቡነ ፋኑኤል ብፁዕ አባታችን በቅድሚያ አባታዊ ቡራኬው ይድረሰኝ ዘንድ በትህትና እየለመንኩ የልጅነት የከበረ ሰላምታይን በትህትና ላቀርብ እወዳለሁ። ብፁዕ አባታችን መቼም በዚህ ሰሞን በየሶሻል ሚዲያው ላይ በከፍተኛ ሁኔታ ተሰራይቶ በአንድ ካህን ተደፍራ ስለተጣለች፣ የወለደችው ልጅ ስለተከዳባት፣ ልጅነቷን ስለተነጠቀች፣ ከዚያም ለአገልግሎት ወጣ በ16 ዓመቷ ክብሯን ስለተነጠቀች የመንፈስ ልጆ በአንድም ሆነ በሌላ ሰምተው ይሆናል ብዬ አምናለሁ። ይሁንና ይህን ደብዳቤ ለታሪክም ለፍትም ለብፁዕነቶ ማቅረብ እንዳለብኝ በማመኔ አቤቱታዬን ከእግሮ ስር ተደፍቼ በእንባ አቀርብሎታለሁ። አባቴ ሆይ በሀገረ ስብከቱ እያገለገለ የሚገኝ ቀሲስ ደበበ እስጢፋኖስ በሚባል አገልጋይ የደረሰብኝን የግፍ ግፍ በተሰበረ ልቦኜ ወደ ብፁዕነቶ እንዳደርስ ሁኔታዎች ግድ ብለውኛል። ይህ ሰው ግፉን ከፈጸመብኝ 15 ዓመታት ቢያልፉም ህመሙ ግን ዛሬም ለእኔ የየቀኑ ሰቆቃዬ ነው። አባቴ ሆይ ምንም እንኳን በአንዳንድ ወንድሞች ምክንያት ወሬው ቢሰማም ይህ ሁሉ ዓመት በራሴ አንደበት ሚስጥሩን አደባባይ ሳላወጣ በሽማግሌ በካህናት በሚወዳቸውም በሚፈራቸውም ሰዎች በኩል ቢያንስ ልጁን እንዲረዳ አባትነቱን እንዲቀበል ብለምን ባስለምንም ልቡን በትዕቢት አደነደነብኝ። አደባባይ የወጣሁት የእሱን ልጅ ይዤ ሲርበኝ የማደርገው ሳጣ፣ ሲደክመኝ መረገጤ ሲያንገበግበኝ በካህናቱ በኩል የሚማልደኝ ባጣ ተስፋ ቆርጬ ነው። ለአገልግሎት ተጠርቼ በመንገድ የመኪና አደጋ ገጥሞኝ ከተሳፋሪው ሁሉ አልቆ ለተአምር እኔ ብቻ በተረፍኩበት በአደጋው በደቀቀው የልጅነት ሰውነቴና ድካሜ ሌሊት ላይ በትራስ አፍኖ አስገድዶ ከደፈረኝ በኋላ አዋርዶኝ ጭራሽ በተክሊል አግብቶ እንደገና ቤተ ክርስቲያንን ደፈራት። በዚህም ሳያበቃ ቅስና ተቀብሎ በታቦቱ ፊት ቆሞ ስጋ ወደሙን እየፈተተ በእግዚአብሔር ላይ ያላግጣል። አባቴ ሆይ ለብቻ የተሸከምኩትን የልጅነት ህመሜ ዛሬ የመላው ኦርቶዶክሳውያን ህመም ሆኗል። የመከራ ልጄ የእናቱ ህመምና መክዳት ሳያበቃው አባቱን የመፈለግ ስቃይ ላይ ወደቀብኝ። ምን ልመልስለት? አባ ይፍረዱኝ። ይህ ሰው ሌሎች እህቶችንም እየደጋገመ መስበሩን ከገጠሪቱ ኢትዮጵያ እስከ ሀገረ ስብከቱ አሜሪካ ብዙ መረጃ ቢደርሰኝም ገሚሱ ሚዲያ ላይ ቢሰራጭም ዛሬም ከልቡ ድንዳኔ ንቅንቅ ለማለት በፍጹም ፈቃደኛ አይደለም። አባ ቡራኬው አይለኝና በአሜሪካም በኢትዮጵያም ያሉ በርካታ የህግ አማካሪዎች ሊረዱኝ ቢለፉም አስቀድሜ የእርሶንና የሀገረ ስብከቶን እገዛና ምላሽ ለመስማት ወደድኩ። ዛሬ እኔ ብተወው እንኳን የዚህን ሰው ግፍ የማይተው ምዕመናንን በቅናተ ቤተክርስቲያን የማይተው ምዕመናን በቅናተ ቤተክርስቲያን ቆመዋል። እናም እውነተኛ ዳኝነት የአባትነቱን ፍርድ ጠብቃለሁ። አባ ምን እንደምፈልግ ያውቃሉ? አንደኛ ልጄ አብ ለኔ ሲል ደበበ እስጢፋኖስ ይባላል። የትምህርት ቤት ስሙም ደሙም ታሪኩም ላይ ተለጥፏል። ጎበዝ ተማሪው የመከራ ልጄ አባቴን አምጪ ብሎኛል። አባትነቱን አምኖ የነበረ ቢሆንም መሃል ላይ ክዷልና ክህደቱን ያንሳልኝ። ሁለተኛ አላምንም ካለ የዲኤንኤ ለመስጠት ዝግጁ ነኝና ከህግ በፊት በብፁዕነቶ ምክር ይሁን ተግሳጽ ለምርመራው ፈቃደኛ እንዲሆንልኝ ይታዘዝልኝ። ሶስተኛ የተደፈረችውን ቤተ ክርስቲያን ያዋረደው ክብረ ክህነት በቀኖና ቤተ ክርስቲያን መሰረት ፍርድ ይስጡልኝ። አራተኛ ደፍሮኝም ልጅ ወልጄለት ጥሎኝም በምሬት ከሃይማኖት እስከወጣ ገፍቶኝም ቆሎ እስከ መሸጥ ደርሼ ለ15 ዓመታት የተሰቃየሁት ያሸከመኝ ዕዳ ወደ ብፁዕነቶ ርኅራኄ ትድረስልኝ። አምስተኛ ሰዎችን ቀጥሮ በተለያየ መንገድ እያስፈራራኝና እየዛተብኝ በመሆኑም ምንም አይነት አደጋ ቢደርስብኝ ከሱ ውጪ ማንም ሰው ጠላት እንደሌለኝ ብፁዕነቶ ቤተ ክርስቲያንም የህግ አካላትም እንድታውቁልኝ እወዳለሁ። በድጋሚ ቡራኬው ትድረሰኝ። ዘማሪት ዮርዳኖስ ደረጀ
አዲስ አበባ ኢትዮጵያ ብላ ለብፁዕነታቸው ደብዳቤ ጽፋለች። ለብፁዕ አቡነ ፋኑኤል ማለት ነው ጽፋለች። የደሴ ሰባኪ ወንጌል ስሙን ዘንግቼዋለሁ ደውሎ ዝቶባታል። የደሴ ተወላጅ የሆነ ዝቶባታል። ሌሎችም አሉ ዝተውባታል። የትክክል አይደለም። አልወለዱም፣ ደፋሪዎች ናቸው። ሴት በሽ ነው እኮ ነው የሚሉት። የኢትዮጵያ ኦርቶዶክስ ሰባኪ ኮንክ ዘማሪ ነው፣ ሴት በሽ ነው፣ ነፍ ነው፣ በነፃ ነው እኮ ነው የሚሉት። ሴቶችም የዚህን ያህል ርካሽ መሆን የለባችሁም። ርካሽ መሆን የለበት። የማንም ገበሬ ገጠሬ ነጭ ለብሶ ምን ለብሶ እዛ ወደ ምረት ላይ ስለቆምና ስለቀለለ እንዴት ርካሽ ትሆናላችሁ? ለአይን አታከተን እኮ ነው የሚሉት። በዚህ ዝም ነፍ ናቸው እኮ ነው የሚሉት። ወራዳነት እኮ ነው የተያዘው። በጣም ግልሙትና እኮ ነው የተያዘው። እንዴት ርካሽ ትሆናላችሁ? እንዴት መለመን አለበት። እግሩ እስኪቀጥን መለመን አለበት። ሽማግሌ መላክ አለበት። በስነ ስርዓት መሄድ አለበት። እንዴት ሄሎ ነይ እስቲ እፈልግሻለሁ እዚህ ነኝ ያለሁት። እንዴት ምን አይነት ግልሙትና ነው? ምን አይነት አጋንንት ነው? ምን አይነት ሰይጣን ነው? ምን አይነት ርኩሰት ነው? መቆም አለበት። መቆም አለበት። ውድ ናችሁ እናንተ። በእመቤታችን በኩል ቅድስናን ያመጣችሁ ናችሁ። በሔዋን በኩል ውድቀት ቢመጣ በእመቤታችን በኩል እኮ እናንተ ክብር ገነት መንግስተ ሰማያትን መልሳችሁ ያመጣችሁልን። ሴት ማለት እኮ ውድ ናት፣ ክብርት ናት፣ ልዕልት ናት። እንዴት ማንም ሰገጤ ይጫወትበታል? ጫማውን ካልሲውን እንኳን የማያጥብ ጎታታ እዛ ላይ ወጥቶ ማይክ ይዞ ስለደነፋ እንዴት እካኩን ያራግፍባችኋል? እንዴት ይህን የተቀደሰ ገላ የህዝብ ሽንት ቤት እንዴት ታደርጉታላችሁ? እንዴት ማንም ይጫወትባችኋል? ይህን የምናገረው እንዲሰማችሁ፣ ይህን የምናገረው እንዲሰማችሁ። ዮርዳኖስ ጋር ስንመጣ ዮርዳኖስ ላይ ብዙዎቻችሁ ብዙ ሰዎች ሲከሷታ ያለው እንደዚህ ምናምን እንደዚህ ሆና ሲሉ እሰማለሁ። በተለይ ሴቶቹ ኮመንቶቹን ነው የማነበው። በቀደም የሰጠችው ኢንተርቪው ላይ ከዛ በኋላ የሰጠችው ኢንተርቪው ላይ ወንዶች አላየሁም። በጣም ወንዶች ያየሁት ወንዶች ሆነው ቤተክርስቲያንን ለመስደብ የመጡ መናፍቃንን ያየሁት። መናፍቃን ሆነው በዚህ ምክንያት ቤተክርስቲያንን ለመስደብ የመጡ ሰዎችን ነው ያየሁት። ሴቶቹ ግን ወለተ ማርያም አስካለ ማርያም የሚባሉት የሚያቅለሸልሽ ነውር ነው የሚያደርጉት። አሁን በዚህ ሰዓት መውጣት ምን አስፈለጋት የሚል አለ። ልጁ አባቱን የማወቅ መብት፣ እሷ እናት ናት። ጭቅጨቃ በዛባት። የምትጠይቃቸው በሙሉ ዘጉባት። ፋንትሽንም ጠይቃለች። በዲኤንኤ ክሰሽና ነው ያለቻት። ጠይቄዋለሁ አናግሬዋለሁ ምናምን ትላለች። ልጄ አባቴን አለ። ምን አይነት ጭካኔ ነው? መሳሳት ማንም ይሳሳታል። ሁላችንም ነውረኞች ነን። ሁላችንም ስተናል። ሁላችንም ወድቀናል። የንስሐ አባት የያዝነው ኃጢአተኛ ስለሆን ነው። በደለኛ ስለሆን ስለ ኃጢአት አይደለም አሁን እየተወራ ያለው። ስለ ሌላ ነገር አይደለም እየተወራ ያለው። ስለ ህይወት ነው እየተነገረ ያለው። ስለ እንዴት ብዬ ልንገር? የልጁም ህሊና እኮ መታከም አለበት። ይቺ በህፃነቷ ይሄ ነገር የደረሰባት ይሄንን የመጣ ይምጣ ብላ የፈረደ ይፍረድብኝ ብላ የሆነ ይሁን ብላ አደባባይ መውጣት እስቲ አስባችሁታል? ቤተሰብ አላት እኮ፣ ወንድም አላት፣ እናት አላት፣ ልጆች አሏት፣ ህይወት አላት እኮ። ዝም ብላ አይደለችም። ራበኛ አለች፣ ጠማኛ አለች። ማድረግ የምችለውን አደረግኩ። ከኔ በላይ ሲሆን ግን ምን ላድርግ? እሷን ይዤ አንድ ባለ ሀብት አለ ጠይቄው እኔን ደውሎ ሲያናግረኝ ካናገርከኝ አይቀር ብዬ እባክህን እንዲህ ተርባለች እቺ ልጅ ከፕሮቴስታንት አሁን አምልጣ መታለች፣ በእዳም ይዘዋታል፣ እንዲህ ካላረግሽ እንደዚህ ካልተመለሽ እንዲህ እናረጋሻለን ብላ እባክህ እርዳት ብየዋለሁ። አንድም ሰው ፈቃደኛ አይደለም። ስትሞቱና ታማችሁ ለሞት ስታጣጣሩ ነው እርዳታም የሚደረግላችሁ እንጂ በህይወት እያላችሁ ሊረዳችሁ የሚፈልግ የለም። የቀብር ጊዜ አሁን የኢትዮጵያ ቀብር የሚያምረው ማን ነው?
አርቲስቱ እንኳን ታሞ እርዳታ በሚፈልግበት ጊዜ ጸጥ ብሎ ከርሞ ከዛ ኮሚቴ ይቋቋማል። ኮሚቴው ምንድን ነው? መሞቱ የሚረጋገጥ ከሆነ ከዛ የእርዳታ አሰባሳቢ ይባላል። ያንኑ ብር ለመቀራመት ያንኑ ብር ለመብላት ጨካኝ እኮ እንደኛ የለም በእውነት።